የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተመልከቱ። አንድም የነጭ ገንዘብ የፈረንጅ ገንዘብ ሳይወስዱ በገዛ ሀብታቸው ቤተክርስቲያን አንጾ ለትውልድ ያስተላልፋሉ። ተመልሼ አንተንም ለሰድብ ችያለሁ። ታስታውሱ ከሆነ ፈለገ ከነገድ ለገደል ግባ ሁሉም ሰው አይምሮ ውስጥ የተቀመጠ መጥፎ ትውስታ ነው። ጩኸት ሰልችቶኝ፣ ሐሰተኛ ነቢያቶች የሚያወጡት ድራማ ሰልችቶኝ፣ ትንቢት የሚባለው ፌክ ህይወት ሰልችቶኝ፣ ህብረት የሌለበት ውሸት የሆነ ህብረት፣ መልካምነት የሌለበት ማስመሰል የሞላበት ከሃዲነት ያለበት ወንድም ወንድሙን የሚጠላበት ቦታ ላይ መቀጠል ስላልፈለኩና ኦርቶዶክስ መሆን ያኮራል እንጂ አያሳፍርም። ፈለገ ከነገድ ለገደል ግባ። በመጀመሪያ ትልቅ ይቅርታ እጠይቃለሁ። ቅድስት ቤተክርስቲያንን ለመቀላቀል ሁሉ ውሳኔን ወስኛለሁ። በሰውና በእግዚአብሔር መሃል ሆነ አታማልድም። እንደ ድንቁርና ያለ ጌትነት የለም። መቼም አለማወቅ ትልቅ ጌትነት። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው የሚነደው ጥርሱን እንደሰጣን የሚያፋጨው ለማርያም ሲሆን። ኦርቶዶክስ የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም። አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ የወንጌል ምልክቶች ወደ ክርስቶስ በርነት መርተው የሚያደርሱና ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልድኛታለሁ የፓስተር ያማልዳል የሚል ሴት አለ። ነውር እኮ ነው። ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከሁላችሁ ጋር ይሁን እያልኩ ዛሬም አዳዲስና ወቅታዊ አስተማሪ ፕሮግራሞችን ይዤ መጥቻለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን። እንቀጥል። መናፍቃና ታድሶና ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ ከነሱ ስታገል በተበጠሰው ማተቤጃቸዋለሁ። ይሄንን ጉድ ሳስሙ እንዳታሳለፉ። ዛሬ በአዳማ ከተማ ሚካኤል ቤተክርስቲያን አካባቢ የተፈጠረብኝን ነገር ያያችሁና የቀረጻችሁ ካላችሁ በድንግል ማርያም ስለለመናችሁ በውስጥ መስመር እኔ አለኝ በሉኝ። ቴሌግራሜን እልክላችኋለሁ፣ ትልኩልኛላችሁ፣ መልሼ ፖስቶተዋል። ዛሬ በአዳማ ሚካኤል ሀገር ሰላም ብለን አባታችን መልአኩን ልናከብር ልናነግስ በሄድንበት ህዝብ መሃል ቆሙ። ራሳቸውን ከቤተክርስቲያን አግልለው አርቀው ቆሙ። ህዝብ ሰብስበው ባህታውያን ከቤተ ክርስቲያን ነው የመጣ ነው ልንሰብካችሁ ወንጌል ልንሰብካችሁ ነው የመጣ ነው በሚል ከቤተ ክርስቲያን ህግና ስርዓት ውጪ በሆነ መልኩ ጸበል ምናምን እያሉ ውሃ እየቸረቸሩ ቤተ ክርስቲያናችን ተቸግሯል፣ እርዳታ ያስፈልገናል እያሉ ከምዕመኑ ገንዘብ የሚቸረችሩ ነጋዴዎች ስላድኗንም መጣፋንም ሰንተም ለተጀፋችሁ ሰይሩንም መጨረሻችሁ መጨረሻ ላይ እኔ ራሴ በእጄ ነው በቤተ ክርስቲያን ስም የሚያጭበረብሩ ነጋዴዎችን አይቼ ለምን እንዲህ ታረጋላችሁ ማናችሁ ምንድናቸው ብዬ በተረጋጋ መንፈስ ላናገራቸው ብሞክር ራሳቸውም ስሜታዊ ሆነው እንኳን ለለጥና ማለት ነው መስቀል እንኳን አሁን አንድ መናፍቃ መጥቶ ቢጠይቅ መልስልኝ መናፍቃና ታድሶና መንፈስ ያደረበትን ሰው ልከው እንደዚህ በመታወት መንገድ ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ አታግለው አውጥተውኛል ከሜዳ። ችግር የለውም። ከዛ በኋላ ብዙ ሰው ተቆጥታቸው ከዛ እንደሄዱ ተደርጓል። እነኚህ ሰዎች የመጀመሪያቸው አይደለም፣ ሁለተኛ ጊዜ በአዳማ ከተማ ስመለከታቸው ነው። ከዛ ጸበል አለ ጸበል ተራይተን ነው የምንሄደው። አገራ ለምን እኛ እያለን እንደዚህ ሆነ? ልማጸናችሁና ልወቅሳችሁ ነው የመጣሁት። አንድም እወቅሳችኋለሁ። እኛ እያለን እነዚህ ሰዎች እንዴት እንደዚህ ያደርጋሉ? እንዴት እስቆማችሁ እነዚህ አይነት አጭበርባሪዎችን ትመለከታላችሁ? ለምን አታጋልጧቸው? ሁለተኛ ደግሞ ልማጸናችሁ ነው የመጣሁት። ከዚህ በኋላ በየደብራችሁ እንደነዚህ አይነት መስሎ በቃይ እንክርዳዶች እንደነዚህ አይነት በቤተክርስቲያን ስም የሚነግዱ ባህታዊነን ባዮች ካያችሁ እንድታጋልጧቸው እኔ ከከፈልኩት ዋጋ በላይ ከፍላችሁ ከዚህ ጻውታ ውጪ እንድታረጓችሁ ልማጸናችሁ ነው የፈለኩት። ስለዚህ ይሄንን ቪዲዮ ሁሉም ቤተሰቦች ያድርሱ። ባሪያ ላስወጡ እነኚህ ሰዎች መጥፋት አለባቸው ከኦርቶዶክሳውያን እግር። እኔ ፌሚኒስት አይደለሁም። ፌሚኒስት መሆን አልፈልግም። ፌሚኒስት መባልም አልፈልግም። እኔ ፌሚኒዝም ስርቅ ነው ወዜ ራሱ የተመለሰው እና ፌሚኒስት በመሆኔ እኔ ምንም ነገር ተጠቅሜ አላውቅም። አንዳንድ ነገሮችን ግልጽ ላድርግላችሁና ሴት ልጅ ከነ ሙሉ ደህንነቷ የመኖር መብቷ ይጠበቅ። ሴት ልጅ የፈለገችውን የመናገር መብቷ ይጠበቅ። ሴት ልጅ የመምረጥና የመመረጥ መብቷ ይጠበቅ። ሴት ልጅ ከምንም አይነት ጥቃት ነጻ ትሁን ኦፍ ኮርስ
ሴት ልጅ ንብረት የመውረስና የማስተላለፍ እንዲሁም ንብረት የመያዝ መብት ይኑራት ኦብቪየስሊ እነዚህ ምንም ማያከራክሩን ነጥቦች ናቸው። ፌሚኒዝም በመጀመሪያ በመሰረታዊነት ሲያነሳቸው የነበራቸው ነጥቦች ናቸው። ግን ከዛ ባለፈ አንድን አይዲዮሎጂ አንድን አስተሳሰብ ስትለጥጡት መርዛማ እየሆነ ነው የሚሄደው። ይሄ ፌሚኒዝም ብቻ አይደለም፣ ለማንኛውም አይነት አስተሳሰብ ወደ ኤክስትሪሚቲው እየቀረበ ሲሄድ እየተለጠጠ ሲሄድ ባላንሱን ካጣ መርዛማ ቶክሲክ ፖይዝነስ እየሆነ ነው የሚሄደው። ማርም ሲበዛ ያቀራል። ምንም አይነት አስተሳሰብን በተቃራኒው ባላንስ ማድረግ ግድ ነው። ባላንስ ነው ጥበብ። በምንም ነገር ላይ ባላንስና ሚዛናዊነት ነው ጥበብ። ኦርቶዶክስ ሴቶችን ታሳንሳለች ይላሉ ሌሎች አንዳንድ እምነቶች። አይደለም፣ ባል ራስ ነው፣ ሚስት አካል ናት አለ ቅዱስ ጳውሎስ። ከራስና ከልብ ማን ይበልጣል? መልሱ በሉ። ከራስና ከልብ ማን ይበልጣል? እሺ አሁን ራሳችሁን ብቆርጠው ልባችሁ ይኖራል አይኖርም? ልባችሁን ባወጣው ራሳችሁ ይኖራል? ስለዚህ የበላይ የለም። ባል ራስ ነው ማለት ተመልከቱ፣ አይጣል የበላይ መስሎታል። አያጅሌ አይደለም። ባል ራስ ነው ማለት የቤቱን ሸክም ተሸካሚ ነው፣ ይበልጥ ዳለበት ለማለት ነው። ሚስት አካል ናት። ለራስ ደም የሚላክለት ከልብ ነው። ህይወቱ ናት፣ እስትንፋሱ ናት ማለት ነው። ራስና አካልን የሚያገናኝ አንድ ነገር አለ፣ አንገት። ባልና ሚስትን አንድ አድርጎ የሚያኖራቸው ምንድን ነው? ሃይማኖት። አንድ ራስ አለ፣ ኢየሱስ ክርስቶስ። አንድ አካል አለ፣ ቤተ ክርስቲያን። አንድ አንገት አለ፣ አንድ ሃይማኖት አለ። ክቡራንና ክቡራን ሁላችሁ ሪከርድ አድርጉ። ወንድማችን ሲስ በልደቱ ቀን ወደ ቀድሞ ህይወቱ ለመመለስ ወስኗል። ከኦርቶዶክስ ወንድነቶቹ ጋር በኦርቶዶክስ ቅድስት ቤተ ክርስቲያን እንግዲህ ለመመለስ አስቧል። ኮፒ ሊንክ አድርጉልኝ። እኔ ጋር ምንም ከነበረበት ጦት ለመውጣት ወስኗል። ክርስቲያኖች የሱ እየተቆራረጠ ስለሆነ ነው። በጣም ከብዙ ትግል በኋላ ወንድማችን ሲስ በብርሃን ሊመላለስ ነው። ወደ ቅድስት ቤተክርስቲያናችን በይቅርታ በንስሐ ሊመለስ ነውና ሁላችሁም ጸልዩለት። እንግዲህ በቅርቡ ይጠመቃል ብለን ተስፋ እናደርጋለን። ወንድማችን ሲስ ወደ ኦርቶዶክስ ቤተክርስቲያን ልትመለስ እንደሆነ ስለነገርከን እጅግ በጣም ነው የምናመሰግነው ሲሲ። እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይሄን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ እንሁን። በሌላ ፕሮግራም ተመልሰን እስከምንገናኝ መልካም ቀን።